ጥያቄ ልጠይቃችሁ። እግዚአብሔር አለ የለም? አልተሰማኝም። እግዚአብሔር አለ የለም? የለም። የለም። አለ? እርግጠኛ ናችሁ? የለም። እኔ የለም። ከምር ነው ማወራችሁ። ወደ ምስጢሬ እንድንሳብ ተከተሉኝ። ወደ ምስጢሬ እንድንሳብ እግዚአብሔር አለ እምላችሁ ዓለምን የፈጠረ ሰማይን ከነደመናው ምድርን ከነጉተናው የፈጠረ ያለና የሚኖር ሁሉን በመሃል እጁ የያዘ ፈጣሪ ዓለማት መጋቢ ዓለማት እግዚአብሔር አለ የለም ብዬ ጥያቄ ከተየኩ የጅል ጥያቄ ነው በእውነት። ምን ጥርጥር አለው? ምን ጥርጥር አለው? ይሄ ግን እኛ ራሳችን በእያንዳንዳችን ህይወት እግዚአብሔር አለ አለ የለም? ጥያቄ ልጠይቃችሁ መልሱ እንድታገኙት። አባ መቃርስ የሚባል ቅዱስ አባት አሃው ጠየቁት። ምን ብለው? አባታችን ባለ ዘመን ኃጢአት ያልሰራው ለምንድን ነው አሉት። እግዚአብሔር የሌለበት ቦታ አጥቻ አላቸው። በመዓልት አልሰራ እግዚአብሔር አለ፣ በሌሊት አልሰራ እግዚአብሔር አለ፣ በልቤ ተንኮል አልይዝ እግዚአብሔር አለ፣ አልቀየም ቂሜን ያውቀዋል፣ በባቴ አልሰራ እግዚአብሔር አለ፣ በኔም ውስጥ ከኔም ውጭ እግዚአብሔር አለ። እግዚአብሔር የሌለበት ቦታ አሳዩኝ አለ። አሳዩኝ፣ ምፈልገው ልሁን አሳዩኝ አለ። ይቻላል? ይቻላል ወይ? ወደ አንድ ምሳሌ ልወሰዳችሁ። ጣና ባህር ውስጥ ያለ አሳ ወደፊት ቢዋኝ በባህሩ ላይ፣ ወደ ኋላ ቢገለበጥ በባህሩ ላይ፣ ወደ ጎን ቢል በባህሩ ላይ፣ ውሃውን አትከተለ ቢለው ውሃው ይሸሻል? ይሸሻል ወይ? አይሸሽም። ያለ ባህር ይኖራል? እኛ ማንን? በአንድ በእግዚአብሔር ዓለም ባህር ላይ የሰጠምን ሰዎች ነን። በአንድ በመስቀል በቀራንዮ ባህር ላይ የሰጠምን ሰዎች ነን። እዚህ ውስጥ የሰጠመች ሰውነት ማን ይታያታል? ምልዓተ እግዚአብሔር ይታያታል? ይታያታል። እንዲያው ግልጽ ሆኖ እንዲረዳልን ወጣኒ ስለሆን ብዙ ነገሮችን በድፍረት እናወራለን። በድፍረት እናወራለን ምንም ሳይመስሉን። ከአበው አንዱን አበምኔቱ ረዱን ማለት ነው። ጥራጊ ደፍተህ አፈሰህ ውሃ ደፍተህና ብሎ እጣቢ እንዲደፋ ላከው። ጥራጊውንም እጣቢውንም ይዞ ሲሄድ ከጫካ መካከል ሊደፋው ሲል የሚያማምሩ የሚያሳሱ ሽበታቸው ነጭ የሆነ ሽማግሌዎች ቁጭ ብለዋል በረሃው ላይ። ይቅርታ አባቶቼ አላየሁም፣ ምንም አይደል አሉት። አልፎ ሄደና ይዞ ሊደፋው ሲል አሁንም እነዚያ ሽማግሌዎች የሚመስሉ ሌላ ሽማግሌ ተቀምጧል። አላየሁም ብሎ እሱም ፈራና ባላይ ነው ይቅርታ ምንም አይደል አሉት። እየሄደ ሲሄድ ሽማግሌ ሲደክመው ተመልሶ ምሽት መጣ። አበምኔቱ ተቆጣ። አንተ አርዲት በየሙያቸው እየሰሩ ጊዜያት እያደረሱ እየቆፈሩ አንተ ደግሞ ጣቢ ለማፍሰስ 12 ሰዓት ስራ ትፈታለህ፣ ጊዜያት የለ እርድና የለ አለው። ኧረ አባቴ ቸገረኝ። ምንድነው ነገሩ? ሲሄድ ሽማግሌ የት ልድፋው? ምን አይነት ሽማግሌ? የሚያማምሩ ሶስት እና የሌሉበት ልታገኝ ነው? ስላሴ እኮ ናቸው። ታዲያ በነጋው በላሁን ይዳፍሰና አሉት። ሲሄድ ሽማግሌ እንግዲህ የሌላችሁበት የላልና ደፍቶባቸው መጣ። ከዚህ በኋላ ይሄ ሰው ቁፋሮ ሲሄድ እርሻ ቁፋሮ ሂድ ብለውት ሲቆፍር ስላሴ እየሆኑበት ተቸገረ። ዓለም ራሱ ጠፋው። የራሱ የሚለው አጣ። የብሱ እግዚአብሔር ነው፣ ባህሩ የእግዚአብሔር ነው። ለእግዚአብሔር ምድር በመላ መላው መሬት የእግዚአብሔር ናት። ዓለምን ይወክሎሙ ለነብሩ ውስቴታ ዓለምና በውስጧ የሚኖሩ ሁሉ የእግዚአብሔር ናት አለ። እዚህ ውስጥ መኖር ምንችል ክርስቲያኖች እኮ ነን። እኛ ክርስቲያኖች እኮ እዚህ ውስጥ ነው የሰጠምነው። ይታያችኋል? እዚህ ውስጥ ነው የምንኖረው። በእግዚአብሔር ዓለም ኦርቶዶክሳዊት አንዲት የምትባለው አካል በዚህ ምስጢር ውስጥ የምትመላለስ እጅግ በጣም ረቂቅ ምስጢር ናት። እጅግ በጣም ረቂቅ ምስጢር ናት። ያስባችሁታል? እኛ እግዚአብሔርን እንደመኖሩ እናምናለን፣ እንደሌለ አድርገን እንኖራለን። ስንቀየም እግዚአብሔር የለም፣ ለፍለጉታችን እግዚአብሔር የለም፣ ከሰው ስንደርስ እግዚአብሔር አለ፣ አውደ ምሕረት ስብከት ሲጀመር እግዚአብሔር አለ። በውስጣችን ተንኮል ሲሆን እግዚአብሔር ይጠፋል። እንዳለ እናምናለን፣ እንደሌለ እንኖራለን። አይደለ?
በምላተ እግዚአብሔር በምላቱ ሲትረዳ ሰው ወደዚህ ምስጢር እየገባ ይሄዳል።